ብሏቸው ተከታታይ ድራማ ምናምን የሚገርም ስቶሪ በቃ ትዳሩ ተበጠበጠ እያለ እንቅልፍ የሚያጣ ህዝብ ነው ያለው። ሲጀመር እዛ ጋር ብዙ ሰው ከታዩ ቲኔጀር እና እንዲሁ ማገናዘብ የማይችል ስለሆነ ነው እንጂ የሚያቀርቡት ስራ በራሱ ኮንቨርት የሚሰጥ አይደለም። ስለ ትዳር የሚያስተምር አይደለም። ሚስቱን ጥሎ ሌላ አገባ። ከዛም በኋላ ያችኛዋን ደግሞ መንገድ ላይ ጥሎ ወንድም ነኝ ብሎ የሚበሳጭ እህት ነኝ ብሎ የሚበሳጭ ካራክተር ቢልዲንግ ተደርጎ እንኳን ለኮሚኒቲው ምን ያስተምራል የሚለውን በጠቅላላ ሀሳቡ እንኳን እዚህ ግባ የሚባል አይደለም። የወረደ እንደውም አደገኛ መስመሮችን እንድንከተል የሚያደርገን ብዙ ነገር ማወጣበት ነገር አለ። ያሁን አውቀዋለሁ። እነሱ ያጨበጭቡላቸዋል። ጀግና ጀግና። ይሄ ጀግንነት አይደለም። ወተን ስንናገር ደግሞ ስለምትጠሏቸው ነው እንደዚህ ስለምትሏቸው ነው ብለው ነው ጫና የሚያበዙብን። እኔ ቪዲዮ ሰርቻለሁ። ሙስሊም እህቶቻችን ራሱ ምህረት ምንድነው የምትዩ? ይሄ ነገር እየተሰራ ነው ለምንድነው ዝም የምትሉት እስከምባል እኔ ዝም አላልኩም። ቪዲዮ እኔ በራሴ ባቅሜ እቤቴ ብትገባ ቪዲዮ ሰርቻለሁ። ቫይራል ላይ ያወጣልኝ ይችላል ያዩታ። የኔ ቪዲዮ ደግሞ አስረግጦ ነው የሚያዩት ማለት ነው። እዚህ ጋር አባቶች በስነ ስርዓት ይሄን ነገር መውሰድ አለባቸው። እነሱ አሁን ላይ ብር ናላቸውን አዝሮታል። ተስፍሽ እኔ ብር ናላ ሲያዞር ያየሁት እነሱ ነው። አሁን ላይ ግን በማይመጣ ነገር መጥተዋል። መማር ካለብን እኛም እንማራለን። አባቶች ሽምጡ ተስፍሽ አባቶች መጥተው እኛም ከስተታችን እኛ ብዙ ኃጢአት ያለብን ገና ለምን የዛሬ ዓመት በማማት ነው ሰርግ ላይ ባልመጣም እንኳን ሳጨበጭብ ነበር በቪዲዮ ማለት ነው። ኢቨን ቲቪ ምናምን ገዝተውላቸው ምናምን የነበሩ ነው አይደል? ከዚህ ስንት ዓመት ቢፎር የቤት ዕቃ ምናምን እና ይሄ ሁሉ ግን ልጆቹ እኮ አላጠፉም። የሚደግፋቸው ሰው ነው ያጠፋው እንጂ እነሱ አሁን የራሳቸውን ገቢ እያሰባሰቡ ነው። የቤት ዕቃ እየተገዛላቸው፣ ቲቪ እየተገዛላቸው፣ የቤት ኪራይ እየተከፈለ፣ ሰርግ እየተደገሰ እንዴ ከዚህም በላይ ቢቀልዱብን ምንም መጥፋት የለውም። ሁለተኛ እኔ እውነት ለመናገር እንዴት ነው የሚያዋቸው? እኔ ለሰከንድ እንኳን ድምጻቸው የመስማት አቅሙ የለኝም። እንዴት ነው አሁን እዚህ ጋር የሚያወሩት ልጆች በደንብ የሚከታተሏቸው ናቸው። ቢኮዝ ስራዎቹን በሙሉ እያወሩ ነው which is ያዩዋቸዋል። ስለሚያዩላቸው ነው እኮ እነሱም እየሰሩ ያሉት ነው። ልጆቹን ጭራሽ እኔ በቅጡ ራሱ አላቃቸውም። ሰርግና ምናምን ሲደገስ ያየሁት እንጂ በገንዘብ ያሰከራችኋቸው እንዳልሽው እናንተ ናችሁ። ብር እየሰጣችኋቸው የወር ወጪያቸውን እየተላከላቸው። እኔ ልክ እነሱ እንደመጡ ሰዓት ላይ አብርሃም ሲመጣ ዩቲዩብ እንግዲህ ሲጀምር የተቸገረ ሰው ሲረዳ ነው። ቤት ሲሰራ ሲሰጥ ምናምን ነገር ላይ ከሱን ጀምሬ ነው ያየሁት። ከዛም በኋላ ግን መጥቶ እዚህ ዱባይ ሰርግ ከደገሱ በኋላ እኔ ከነሱ ጋር ትንሽ ቀነስኩኝ። በቃ ልገባ ካደለ ኦቨር ተውኩኝ ማለት ተውኩኝ። በቃ ቤት እንጂ በጣም ነበር እነሱ። እኔ ሮማን ቤት ሁላ ገብቻለሁ ለመናገር ማለት ነው። ለምን አንቺ እንዲቶኛለሽ ምናምን ነገር ብዬ ማለት ነው። ከዛም በኋላ ደግሞ ኦቨር ደግሞ ይሄን ስራ ሲጀምሩ ደግሞ ጭራሽ ለምን የሚሰሩት ነገር ሃይማኖትን አይወኩልም። ተከታታይ ቪዲዮዎችን ሳየው እቺ ተቆርጣ ያለችው መስቀሉ የአንገት ብር ነው። ተሳስቻለሁ? ብር ሳይሆን ወርቅ ተቆራል። በየትኛው የቤተ ክርስቲያን ህግ ነው ያንን የአንገት ብር መስቀል የተሰቀለበት የአንገት ብርና የወርቅ ብር እንደ መስቀል የሚቆጠረው? እያሉ እኮ ይሰሯል እና ገዳም ሄዷል እየተባለ ምን የፈለኩት መሰለሽ? አሁን አየሁትና እነዛን የሰሩት ቪዲዮ ላይ መስቀል ያለበት አንድ ሲል ነው ተሻለው ምንድነው ሚስጥሩ ምናምን ሲባል እንደዚህ ተደርጎበት ነበረ። ያንን መስቀል ለምን አምጪው አታምጪው ኖ እሱ ላይ ነው ችግሩ እዛ ላይ ነው ችግሩ በሚል የሰሯት አንድ ክፍል አለች። ይህንን የመስቀል ትዕይንት ያላትን ቪዲዮ የተለቀቀችው መቼ ነው? 3 ሳምንት እንደቆየ ቢባል ወር ነው። 3 ሳምንት ውስጥ አንቺ የሰራሽውን ቪዲዮ አየሁኝ። በዚህ አጋጣሚ ቆርጠሽ የለጠፍሻትን ቪዲዮ አይቻታለሁ አንቺ ፔጅ ላይ። የኔንም ማታ ያወራሁትንም ሪፖስት አድርገሽዋል which is good። 3 ሳምንት ሙሉ ለምን ቪዲዮ አልሰራሽም? ቪዲዮችን ሰራለሁ። አሁን ትናንትና ራሱ የሰሩት ቪዲዮ ራሱ ተቃጥሎብኛል። አይደለም ሳልናገር ቀርቼም አይደለም አባትም እያዋሩ ነው እኔ በውስጥ ማለት ነው። እነሱም ሰላም ምንድነው እንደዚህ እንትን ያልኩሽ 3 ሳምንት ሙሉ ትላንትና ድምጽን ብትሆኚ ችግር የለውም። ባውየሽበት ሰዓት ላይ ድምጽ መሆን ችግር የለውም። ያ ላይ ወተን የቤተ ክርስቲያኗን ክብር እንደውም ዝቅ ማድረግ ነው የሚመስለኝ በኔ ባስተሳሰብ ልክ ማለት ነው። ለምንድነው ይሄንን ምላችሁ? ቪዲዮ ሰሩ። ያ የሰሩት ቪዲዮ ከተከታታይ ነው
የውሸት እንደሆነ የሚታወቅ እህት ወንድም እዛ ጋር የሚያስጠላ ነገር የሚደረግ ሚስቱን አንዱ አግብቶ አንዱ ፈታ በጉጉት የምትፈነድቁላቸው 10,000 ኮመንት ያለው በጣም እንዳለ የሚመለከተው ምናምን the same thing አንቺም ከዛ ክፍሎች ውስጥ አንዱ የወደድሽውን ሪፖስትም ጭምር አድርገሽዋል እና ከዛን በኋላ ያሉት ነገሮች ላይ ድጋሚም የታየ ነገር የለም ስለመስቀሉ ኦሬዲ አንድ ሲል ላይ ነው የታየው ይሄ ክፍሎቹ ግን በጣም ሰስፔንስ ሆናችሁ የምትጠብቋቸው አይለኛ ዝግ የሚዘጉበት ቢዝነስ ነው ሶ እኔ አሁን ለቤተ ክርስቲያኗ ድምጽ በመሆን እንደግለሰብ ይቻላል ይሄን ነገር አታድርጉ ይሄ ነገር ለምን ሆነ ተብሎ ድምጽ መሆን ይቻላል እና አባቱ ያስረዱን ማለት ነው እና ደግሞ ይሄንም ነገር በጠየቀ ራሱ እንትን አይሉንም አይመልሱንም አብርሃምን እንደምታውቀው ገና አንጨረጨራቸዋለሁ ነው ምንም የምታመጡ ጉዳይ የለም አንጨረጨራቸዋለሁ ነው የሱ አባባል አንጨረጨራቸዋለሁ ነው ያለው አንጨረጨራላችሁ ለአንድ ሳምንት ትንጨረጨራላችሁ ለአንድ ሳምንት ከዛን ታቆማላችሁ ምንም የምታመጡ እንትን የላችሁም ነው የሚለው ገባ ካለ ግን ሌሎቹ ደግሞ እንዴት ነው እና አሁን ሙስሊሞች ጥያቄ የፈጠረባቸዋል መስቀላችሁ ላይ እንዴት ነው መተት ይደረጋል ወይ ለነዛስ ምንድነው መልስ የምንሰጣቸው ለኛ እኛ ያድነናል ብለን አድርገን እየዞርን ነው እዚህ በስዳት ላይ እንኳን ስንት በመስቀሌ ጉዳይ ስንት እንደመጣብኝ እኔ ነው የማውቀው እኔና መድኃኒዓለም ሳውዲ ሲሄድ እኛ ሲጀምር መስቀላችን ለነሱ መተቱን ለመጣቅና ያለውን ነገር ፕሮቴክት ለማድረግ ነው ለማንኛውም ቅድስት ለእምነት መቆርቆር ለእምነት ቀናይ መሆን መልካም ነው አንዳንዴ መልሰን ራሳችንን ለሰዳቢ የምንሰጥበት መንገድ ከሆነ እኛንን ከዛ ቦታ መራቅ ያለብን ማለት ነው ለምሳሌ እነዚህ ልጆች አይ ቲንክ አብርሃም ስትል የሰማው መሰለኝ ከነዚህ አሁን ሰሞኑን ስሟ ከተነሳው ጽጌ ምናምን ከሚባሉት ጋር የሚሰሩት መሰለኝ በጣም ብዙ የተለያየ ማለትም እኔ አሁን ለሰከንድ ማየት ከማልችላቸው ፕሮግራሞች አንዱ ነው ይሄ የኔ አቋም ነው በዛው ልክ ደግሞ ለጠፋችሁብን ወይኔ እንዲሆኑብን እያሉ ደግሞ ራሴን ሁሉ አጠፋለሁ እስከሚባል ድረስ የሚከተሏቸው ልጆች ስላሉ ያው በልዩነት ውስጥ አክሴፕት እናደርገዋለን ያ ማለት ምንድነው እንደውም እንዲህ አይነት ሴንሲቲቭ ኢሹ አለ ብሎ ሰው እንዲሄድ ፕሮሞት እየተደረገላቸው ያለ እስኪመስለኝ ድረስ ነው በጣም የሚወዷቸው የሚከተሏቸው ሰዎች የሆነች እነሱን ትንሽ የስተት ይዘው መተው ነው እነን ከላይ ይከተሏቸው ምስኪን ሂድና ቅስቀሳ እናድርግላቸው አይነት ስሜት ነው የሚሰማኝና ግን ያንን ነገር በኢግኖራንስ አንዳንዴ የሚታለፉ አሉ ተገነው እንዲወሩ የተፈለጉ ነገሮች ኢግኖር በማድረግ ትኩረት ባለመስጠት አይቶ አላየሁም በማለት አንዳንዴ አብረን ሰዳቢ መሆን የለብንም አብሶ ሃይማኖታዊ ነገር እኛም አለን በዚህ ደረጃ ላይ ዕውቀቱ አለን ወይ እንዲህ አይነት ነገር ስናነሳ ነገ ጧት ከበድ ያለ ጥያቄ ቢመጣብን መመለስ እንችላለን ወይ ይዘን የመጣነው አክሰሱን ስላገኘን ሶሻል ሚዲያ ላይ መናገር ስለቻለን ፌስቡክ ላይ መጻፍ ስለቻለን እኛም ዩቲዩብ ስላለን አሊያም ደግሞ ሪከርድ የተደረገ ነገር ቆርጠን መልቀቅ ስለቻለን ነው ወይ የምናደርገው ምን ያክል ውክልና ሳለን ምን ያክል ኃላፊነት ሳለብን ይሄንን ነገር በማድረጋችን የሰዎቹን ጉዳይ በምን አይነት ደረጃ እኛ ያጦዝ ነው በጣም እንዲጦዝ የሚፈለግበትን ቶፒክ ተቀበለን እኛን ምናረግላቸው ከሆነ እንደውም ያልታየበትን መንገድ እነሱ ሆን ብለው ፐርፐዝሊ አጥንተው ስክሪፕት ጽፈው ነው ይዘውት የመጡት ይሄንን ብዙ እኮ ተብሏል በጣም ብዙ ሰዎች ራሳቸውን ለመከላከል መስቀል የተነቀሱ ሰዎች እስኪሸማቀቁ ድረስ ድግምት ተደርጎበታል እህት ከወንድሟ ጋር በቤተክርስቲያን ሊደረግ የማይገቡ ብዙ ጊዜ ተናግረናል አውደ ምሕረት ላይ ሰይጣን ኢንተርቪው የተደረገ እኮ አይተን እናውቃለን ተቃውመናል አቅማችን በሚችል የበየበት እይታ አይ ኖ አንድ ፊልም ላይ ያለ ነገር ነው ያንን ፕሮሞት ከማድረግ ይልቅ እኛ ስለ ሃይማኖታችን መልካም ነገር በመስቀል ለምንድን ነው የምናደርገው ስለ በጎ ነገሩ ሃይማኖት አባቶች ካሉ ለምንድን ነው ጥያቄዎች ብዙዎቻችን እኮ ጥያቄ አለን የራሳችን በዘልማድ የምናደርገው ነገር አለ ነገር ግን በእውቀት ብናደርገው ደግሞ የተሻለ ነው ብለን እንድንሄድ የምለው ቅድስት አንቺ ከቀናይነት ያደረግሽው ነው ነገር ግን ደግሞ ለሌላ ሰው ትምህርት እንዲሆን ነው የምፈልገው ኔቨር የክፉ መንፈስ አናሰራጨው እኔ በኩል ማየትም አልፈልግም ነገር ግን እንዲህ አይነት ነገሮች በጣም የከበዱ ነገሮች ካሉ ሃይማኖታዊ በሆኑ በጣም ጠንካራ ተቋማቶች አሉና ይሄንን ነው ምለው የትኛውም ደግሞ የእምነት ጉዳይ ሲነሳ ጥንቃቄ እናድርግ አሁን ይሄንን ነገር ቼክ ለማድረግ ሳልፈልግ እስከዛሬ የሰሩትን ነገር እንቅልፍ አጥቼ ሁሉንም ከሐስከፈ አየሁኝና
የሚረባ ነገር አይደለም። ስቶሪው ሲጀምር ራሱ በቃ 7 ሰው ተደርድረዋል። ላይፍ በሚመስል ነገር የተወሰነ የተሰጣቸው ነገር አለ። አንዴ ትወጣለች፣ አንዴ ትገባለች፣ አንዴ ይጣላሉ፣ አንዴ አንዷን ያፈቅራል፣ አንዴ አንዷን ያገባል፣ አንዴ ፌንት አድርጎ ወደቀ ይለዋል፣ አንዴ ውሃ አደረጉበት ሲባል 10,000 ኮሜንቶች አሏቸው። ብቻ እንትና እንትን በቃ የኔ ውስጥ የኔ ልብ ምናምን የሚለዋቸው ብቻ እንትን ኦልሞስት 500,000 ተከታይ ያለው ሰብስክራይብ ያለው እንትን ነው። ሶ አብዛኞቹ በእነዚህ ባክግራውንዳቸው ላይ መለስ ብለን ስናያቸው እነዚህ ልጆች የተለያየ ነገር በማድረግ ውስጥ ኢቨን በጾም ውስጥ ነው ሰርግ ዱባይ ላይ ሲያደርግ የነበረው። ከዚህ በፊት ኬስ ተነስቶበት ነበር። ሶ የዛን ጊዜም ቪዲዮ ሰርቼ ተናግሬው ነበር። ሩታ ምናምን እንትና ብላችሁ አብርሽ ምናምን ብላችሁ ሰርች ስታደርጉ እኔ ላይቭ ላይ የተደረገ ኢንተርቪውን ታገኛላችሁ ማለት ነው።